ተጋለጠች። በመጨረሻም እንግዲህ ውርደቷ ወጣ ማለት ነው። ከባድ ውርደት ነው። ውርደት ማለት አይገልጸውም። የቲና ውርደት እንደቀጠለ ነው ማለት ነው። አባባ እንግዲህ በካሜራ ሁሉንም ነገር ይዘውታል። ዛሬ ደግሞ ሐኪም ቤት መሄድ የለብሽም፣ እዚሁ ቁጭ ብለሽ ነው የምትታከሚው። ከዚህ በኋላ ማንንም ስታታልይ ማየት አልፈልግም። ቀጥ ብለሽ ወደ ምርመራ አሏት አባባ። እሷን ፍጥጥ ብላ ወይ ለመናገር ይሁን ብቻ ምላሷ ላይ የያዛት ነገር አለ። አባዬም እንግዲህ ካሜራውን ሲፈትሹ ለካ ካሜራ አጥፍታለች ወይዘሪት። ነገር ግን ደግሞ ሌላ ነበራቸው። ፍላሹን ሲያዩ አዩዋት ማለት ነው። አባባ ማለት ቀላል ሰው አይደለም። እውነት ለመናገር አንዳንድ ጊዜ የተማረ ይግደል የሚባለው ትክክል ነው። እና እንግዲህ ወይዘሮ ቲና ውርደቷ እንደቀጠለ ነው። አሁን ኤደን ነበረች ያወቀችባት አለመታመሟን። ዛሬ ደግሞ ትሁት አየችው ማለት ነው። እጇን ፈልቅቃ መድኃኒቱን አስወጣችሁ ከእጇ ላይ። እንዴ ይሄ ሁሉ ማስመሰል ነበር? ቆይ ለምንድን ነው የምታስመስዩ? አለቻት። ከዛ በኋላ ቆይ ይሄንን ጉድሽንማ ለሁሉም ሰው ነው እጅ የምናገረው፣ እንደዚህ ማዝም አልልሽም አለቻት። ከዛ በኋላ ዘላ ተነሳችና ኧረ ምን ልሁን ነው የምትዩ አለችና የእህቷን ስም ጠራች። መሰረት አስማማው ስትላት ትሁት ደነገጠች። ደግሞ እህቴን የት ነው የምታውቂያት? እህቴ ምን አደረግሻት አለቻት። ከዛ በኋላ የውልሽ አርፈሽ የማትቀመጪ ከሆነ አሁን ያየሽውን ነገር ለሰዎች እናገራለሁ የምትይ ከሆነ እህትሽን ታጫታለሽ እመኚኝ ብላ አስፈራራቻት። ትሁቴን በጣም ደነገጠችና ጭራሽ በእህቴ መጣሽብኝ፣ እሺ አልናገርም ብላ ፈርታ ወጣች። ነገር ግን አላስችል ብሏት ሄደንን ጠርታ ለሄደን ነገረቻት። እኔ ያላልኳቸውም እንዴ አላምን ብላችሁኝ እንጂ እያስመሰለች ነበረ እኮ ስላችሁ አልሰማላችሁኝ። ስለዚህ ዛሬ የእሷና የዛ ቤት መጨረሻ ዛሬ ይሆናል አለች። ሄደን የራሷን ጉድ አላወቀች። ተመስገን እንግዲህ ኤደንን አግቶ ሊያሰቃያት ነው ማለት ነው። እያንዳንዱን ነገር እንቅፋት ሆናብኛለች። ስለዚህ እሷ እያለች ማሳካት አልቻልኩም። እናም እሷን አስወግድልኝ አለችው። ተመስገን ሂጂ አንቺ። እኔ ስታይ ነፍሰ ገዳይ ይመስልሻለሁ እንዴ? አንድ ህግ ባለበት ሀገር እንዴት ሰው ግደልልኝ ብለሽ ትናገሪያለሽ? አታፍሪም? እኔ እሷን ገድዬ ድጋሚ እስር ቤት መግባት አልፈልግም። ስለዚህ እና በትተባበረኝ ምን አለ? እሷ እኮ እንደዛ ካላረግ አትፋታኝም አለችው። በጭራሽ እንደዛ ግን አላረጋትም። የእሷን ነገር ለእኔ ተይልኝ። አግቶ እንግዲህ ሊያሰቃያት ማለት ነው ትሁትን ደግሞ ኪችን ድረስ ሄዶ ስሚ የላኩልሽን ፎቶ ወደድሽው እንዴ አላት። እሷም ደግሞ ቆይ ብትወኝ ግን ምን አለ? ፎቶውን ኬት ነው ያመጣው? አንተ ነበርክ እንዴ ያመጣኸው? እርግጠኛ ነኝ ሰዎቹ አላመኑሽም አይደለም? ለማንኛውም ከዚህ በኋላ በድጋሚ ቤት ስመጣ ባዶ እጄን እንደ ዛሬ የምመለስ እንዳይመስልሽ፣ አንቺን ይዤ ነው የምመለሰው አላትና አስፈራራት። እሷን ቢላ ዋጣች እና በዚህ ነው የምዘገዝግ ነግሬሃለሁ አለችው። ከዛ በኋላ እንግዲህ ዝቶባትም ስቆባትም ሄደ ማለት ነው። ከዛም ሄደን ጋር ሄዶ እንግዲህ ከሄደን ስች ማናት ከቲና ጋራ ወሬውን ቀጠለ። ከዛ በኋላ ወደ ቤቱ ሄደ ማለት ነው። እሷም ቶሎ ብላ ደውላ እባክህን ቶሎ ብለህ ካሌብ፣ አንተ ስራ ከሆንክ አባዬ እደውልለታለሁ አለችው ለካሌብ። ኧረ ችግር የለውም ትሁት፣ ግን ምንድን ነው የተፈጠረ ነገር አለ እንዴ ሲላት፣ አዎ ካሌብ ተመስገን ቤት መጥቷል። ምን? እኛ በሌለንበት እንዴት ሊመጣ ቻለ? አላውቅም። ለነገሩ እኔን ሊያስፈራራኝ አይደለም የመጣው ዛሬ። እና ምን ፈልጎ ነው? አላውቅም፣ ግን ቲና ክላስ ገብቷል። ምን? ቲና ደግሞ የት ነው የሚያውቃት? አላውቅም፣ እሷ መኝታ ቤት ገብቷል። ከዛ በጣም ተገረሙ። እሷ መኝታ ቤት እንዴት ሊገባ ቻለ? ከዛ በኋላ ካሌብና አባባ ሲሯሯጡ መጡ ማለት ነው። አባባም ትሁቴ ደህና ነሽ አሏት። ደህና ነኝ አባዬ። እንዴ ምንም እኮ ደህና አትመሲም፣ ፊትሽ ሁሉ እኮ ተቀያይሯል። የኔ ልጅ የተፈጠረ ነገር አለ እንዴ አሏት አባዬ። ከዛ በኋላ አባዬ ተመስገን እኮ መጥቶ ነበረ፣ እናም ቲና ክላስ ገብቶ ነበር። እንዴ እሱንማ ካሌብ ነግሮኛል። አንቺንስ ምን አደረገሽ? እኔን ምንም አላረገኝም። ዛሬ ያመጣጡ ለእኔ ሳይሆን ለቲና ነው። ቲናን ምን እንደሚላት ባላውቅም እሷ መኝታ ቤት ገብቶ ነበር። ቆይ እንዴት? አላውቅም። እና ብዙ ቆየ እንዴ? አዎ 10 ደቂቃ ቆይቷል። እና አንዲት ከማታወራ ሴት ጋር 10 ደቂቃ መቆም ምን የሚሉት ነው?
የሆነ ነገርማ አለ እደርስበታለሁ አሉ አባዬ። ከዛ በኋላ እንግዲህ ትሁት አላቅም አባዬ ምን እንዲያወሩ አላቅም፣ እኔ ፈርቼ ወደ ኩሽና መጣሁኝ አለች። ከዛ በኋላ ከአባባ ከተለያየች በኋላ እንግዲህ ምሳዋን አጎረሰቻት እና 3 ጉርሻ አጎረሰቻት። ቆይ መድኃኒትሽን ላምጣልሽ ብላ ትሁቴ መድኃኒቷን አመጣችለት ለቲና። ከዛ በኋላ ቲና መድኃኒቱን አፏ ውስጥ ወደ ጎን ያዘችውና ውሃውን ብቻ ጠጣችው። ትሁት ዞር ስትል መድኃኒቱን ከአፏ ውስጥ አወጣችው። ነጋት ትሁቴ ተደብቃ እያየቻት ነበረ። ከዛ በኋላ እጅሽ ላይ ምንድን ነው ያልሽው? አምጪው አለቻት። ቆይ ቅድም ይሄን ያክል ኃይል የለሽም፣ አሁን ነው ይሄንን ኃይል ኬታ መጣሽ አለቻት ትሁት። ከዛ በኋላ እያስመሰልሽ ነበር እስካሁን። ቆይ ለምን ይሄ ሁሉ ማስመሰል ለምን አስፈለገ? ለምን አለቻት። ከዛ በኋላ እሷም ዘላ ተነሳችና ይሄን ጉድሽንማ ለሰዎቹ ሁሉንም ነግረው ለአንድ ሰው ተንፈሽቴና እህትሽን በህይወትሽ አታገኛትም አለቻት። ከዛ በኋላ እንግዲህ ትሁት ከመናገር መቼም ወደ ኋላ አላለችም። ዞሮ ለኤደን ነግራታለች። ኤደንም እኮ ብያችሁ ነበር እኮ ግን ልታምኑኝ ፈቃደኛ አይደላችሁም። እኔ ምን ማድረግ እችላለሁ አለቻት ሄዱዬ። ከዛም አይ አሁንማ አመንኩሽ እኮ አባዬ ራሱ ኤደን እኮ ልክ ነበረች ማለት ነው አደለ እያለ ነበረ። ስለዚህ ከዚህ በኋላ እርምጃው ምን እንደሆነ አላውቅም፣ ግን ደግሞ አስፈራርታኛለች። እህትሽን እገልብሻለሁ ከነ ልጇ ብላኛለች። ምንም ታውራ እንጂ ምንም አታረግም፣ ዝም በያት፣ የፈለገ ነገር ይምጣ እንጂ አፏ ነው እንጂ እኮ እሷ ምንም ማድረግ አትችልም አለች ሄደን። አይሄዱዬ በጣም ፈርቻለሁ አለች። እንግዲህ ከዛ በኋላ ካሌብና አባባ እች ልጅማ የሆነ ያሰበችው ሴራ አለ፣ ኤደን እንዳለችው ወይ ቲና አልታመመችም አውቃ እያስመሰለች ነው አሉ አባዬ። ከዛ በኋላ ሊሆን ይችላል አባዬ፣ እኔ እኮ ብያሃለሁ ቲናን መቼም አላምናትም፣ መቼም ላምናትም አልችልም ብያሃለሁ። ምክንያቱም በዚህ ጋር ስትላት በዛኛው ዘዴ ፈጥራ ትመጣለች። እናም በፍጹም እሷን ማመን ከባድ ነው አለ ካሌብ። ሰላም ውድና የተከበራችሁ የእርግብ ሚዲያ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሮ ቲና ጉዷ ተጋለጠ ማለት ነው። አባባ ካሜራ ዙሪያውን ቤት ውስጥ አስቀምጠው ነበረ። ነገር ግን እሷ ይሄ ሁሉ ታምር ስትሰራ ካሜራውን አጥፍታው ነበረ። ግን ደግሞ አባባ እድሜ ለቴክኖሎጂ ሌላ ፍላሽ ነበራቸው። ያንን ፍላሽ ኮምፒውተር ውስጥ አስገብተው ሲያዩ አዩት ማለት ነው። ስትንቀለቀል ቤት ውስጥ የታሸገለትን ፋሻ ስትፈታ ብቻ ስትወራጭ ሁሉንም ነገር አዩ። ቤት አጥፍተሽ ሞተሻል። በአንቺ ቤት አሁን አንቺ ብቻ ነሽ አራዳ አይደለ? እሰራልሻለሁ፣ እመኝኝ፣ ዋጋ አስከፍልሻለሁ ብለው ፍላሹን ይዘው ወጡ አባዬ። ከዛ በኋላ ሳሎን ቁጭ ብለው እንግዲህ ካሜራውን ማን ሊያጠፋው ይችላል ካለሷ ውጪ? እሷ ናት እንደዚህ የምታደርገው አሉ አባዬ። ይሆናል አባዬ፣ አታደርግም አልልም፣ እራሷ ታደርገዋለች አለ ካሌብ። ቆይቼ ሰው ምንድን ነው የምትፈልገው ከኛ? ችግሯስ ምንድን ነው አለ ካሌብ። አላቅም የኔ ልጅ፣ ግን ደግሞ እችን ሰው እንዴት አድርገን እንደምንከላከላትም ከላችን ላይ እንዴት አድርገን የምናበራትም አላቅም አሉ አባዬ ማለት ነው። እንግዲህ ከዛ በኋላ ቲና አላት ሶፋ ላይ ቁጭ ብላ ነበረ። ካሜራውን አንቺ ነሽ አይደል ለጠፋሽው? ከአንቺ ውጭ መቼም ይሄንን ካሜራ ማንም ለጠፋው አይችልም። ግን ለምን? የውልሽ አንድ ነገር አስረግጬ የምነግርሽ ነገር እውነት እውነት ናት፣ ተደብቃ አትቀርም። እውነቱ የወጣ ቀን ግን እንዳሁኑ ዝም ብዬ ማልፍሽ እንዳይመስልሽ፣ እመኝኝ፣ ዋጋ አስከፍልሻለሁ አላት አባዬ። እሷም እንደማልቀስም ይሁን እንዴትን እንደሚያረጋትም አላቅም፣ ብቻ ፊቷን ቅይር አደረገችው። ከዛ በኋላ አባዬ እመኝኝ፣ የተወለድሽበትን ቀን ነው የማስቆጥርሽ። ስቃይ አይደለ የምትፈልጊው? በራስሽ ላይ ነው እንደዚህ ያሟርትሽ አይደለ? እኔ ደግሞ የእውነት አደርግልሻለሁ። ይሄ እመምሽን የእውነት ነው የማደርገው፣ እመኝኝ አላት አባዬ። ከዛ በኋላ ደነገጠች። እንዴት ነው ነገሩ? ማለት አየሁት እንዴ ካሜራውን አጥፍቼዋለሁ እያለች ብቻዋን ማውራት ጀመረች ወይዘሮ ቲና። ከዛ በኋላ አባባ ወደ ውጭ ሄደው ዞር ዞር ብለው ተመለሱ። ቲና እንዴት ነሽ? ተሻለሽ? ዛሬ ምርመራ አለሽ፣ ምርመራ ታደርጊያለሽ። ዶክተሩ ደግሞ እዚሁ መጥቶ ነው የሚመረምርሽ እኔው ፊት አላት። አይኗን ብልግጥ አርጋ ቀረች። በጣም ደነገጠች፣ ከሚገባ በላይ ነው የደነገጠችው። እና ከዛ በኋላ አባዬም ግባ ና ዶክተር ግባ ብለው እንግዲህ ዶክተሩን አስገቡት ማለት ነው። አሁን እንግዲህ ቲና
መዋረጇ የምትቀልበትም ጊዜ አሁን ነው። ምክንያቱም አይ ፈጣሪ ሲያጋልጥ ይቆምጣል አይደለም የሚባለው። እሷ እንግዲህ ተዋረደች። የሰው ገንዘብ የሰው ላብ የራሴ አደርጋለሁ ብላ ቀን ከሌሊት እንግዲህ እንቅልፍ እያጣች ነው የኖረችውና በመጨረሻም ውርደቷ እንግዲህ እኔ ቲና ማንም አያሸንፈኝም፣ አሸናፊዋ እኔ ብቻ ነኝ እያለች ስትፎክር እንግዲህ ዛሬ ጉዷን አሳየት ማለት ነው። እንግዲህ አባባ ጀግንነታቸውን ሳላደንቅላቸው አላልፍም በእውነት